ሰላም እንዴት ናችሁ? ፍሬሽማን ኤግዛም ቱቦች ነን። ዛሬ በቀደም ከቀረው ፓርት 1 ላይ ባዮሎጂ ሴክሽን ለቀን ነበር፣ ኬሚስትሪም እንዲሁም እንግሊሽ እና ዛሬ ደግሞ የመጨረሻውን ፓርት ማቴማቲክስ አብረን እናያለንና አምና ሲኦሲ ላይ ወጡ ጥያቄዎችን አብረን አሁን እየሰራን እንሄዳለን ማለት ነው። ቪዲዮ ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግን እንዳትረሱ እና በጣም እንድታነቡ ፍሬሽማን ኤግዛም ቱቦችን እንመክራችኋለን። ዛሬ ማቴማቲክስ ሴክሽን በጣም ቀለል ያለው ፓርት በተለይ ፕሮባቢሊቲ በጣም ይበዛል እና እነዛን ፓርቶች አብረን እያየን እንሄዳለን። ወደ ቪዲዮአችን እናልፋለን ማለት ነው። እንጀምራለን ማለት ነው ክላሳችንን። ኦኬ ማቴማቲክስ ሴክሽን question number 1 ላይ ስንመለከት question number 1 ላይ እቺ ናት ማለት ነውና two fair probability ነው። two fair dice are thrown at the same time. Two fair dice are thrown at the same time. What is the probability that the sum of numbers shown on the dice is equal to 7? እና ይሄ probability ነው። ሁለት fair diceዎች ተወረወሩ ወደ ላይ በምን ሰዓት በእኩል ሰዓት ነው የተወረወሩት እና ስንት possible outcome አለው? possible outcome ስንመለከት possible outcome 6 ሲባዛ አንዱ fair die የሚይዘው 6 ነው። ስለዚህ ሁለት ስለሆነ 6 ሲባዛ 6 36 possible outcome አለው። outcome አለው ማለት ነው። outcome አለው እና ቀጣይ ምን ሰራው ምንድነው? ስለዚህ ከነዚህ 36 possible outcome ውስጥ ሁለት ቁጥሮች ሲደመሩ 7 የሚሰጡ እነማን ናቸው ነው የሚለው። ስለዚህ what is the probability that the sum of the numbers shown on the two dice is equal to 7? ስለዚህ probabilityውን የምንፈልገው ተደምሮ 7 የሚሰጡ ሲካፈሉ ለምን ለቶታል outcome ማለት ነው። ስለዚህ እሱን ስንፈልግ ለምሳሌ 7 የሚሰጡ ሁለት ተደምረው እነማን ናቸው? በቀላሉ አንድና 2 ኮማ 2 እና 5 ኮማ 3 እና 4 ስንት ይሰጣል? 7 ይሰጣል ኮማ 4 እና 3 ኮማ 5 እና 2 ኮማ 6 እና 1 ኮማ ስለዚህ ስንት favorable outcome አለ? 6 favorable outcome አለን ማለት ስለዚህ outcome አለን ማለት ስለዚህ 6 favorable outcome አለን ማለት ስለዚህ እንደምታውቁት probability n is equals to favorable outcome ሲካፈል total outcome ነው እና favorable outcomeአችን ስንት ነው? 6 ነው። ቶታል አውትከም ቀድም ይሰራውን ስንት ነው? 36 ነው። ኤ ሲቃለል ስንት ይመጣል? 1/6ኛ ይመጣል። ስለዚህ ኮሬክት አንሰራችን ማን ነው? 1/6. C is the correct answer. question number 2 ወደ question number 2 ስንመጣ ይሄ ነው 3 years ago ከ3 አመት በፊት they were 5 members in a family and their average at the time was 17 years. At the same time a age new child was born into the family. What is the current total age of all family members? All family members ነው የተጠየቀው። እዚህ ጋር ምን መጠየቅ ይችላል?
current of age የቻይልዱ ስንት ነው? አሁን የተጠየቀው ግን current total age of all family members ነው የተጠየቀው። ይሄ ፕሮባቢሊቲ አምና የመጣ ጥያቄ ነው። ይሄ አምና ጥያቄ ነው እና ከፕሮባቢሊቲ የመጣ ነው እና ብዙ ጊዜ አምና በጣም ትኩረት የተሰጡት ፕሮባቢሊቲ ላይ ስለሆነ በጣም ትኩረት አልኩም እና እቺ 3 years ago የምትለው እናያታለን ማለት ነው። ምን እናደርጋለን? ሶሉሽን ኤክስፕሌኔሽን እኔ 3 years ago 3 years ago ከ3 አመት በፊት ቶታል ኤጅ ኦፍ ፋሚሊ ሜምበርስ አር ፋሚሊ ሜምበራቸው 5 ናቸው። የቶታል ኤጁ ምን አቨሬጁ ስንት ነው? አቨሬጁ ስንት ነው? አቨሬጅ ኤጃቸው 17 years ነው። ስለዚህ አቨሬጅ ኤጃቸው 17 years ከሆነ ተከረንት ወይንም ከ3 አመት በፊት ያለው ስንት ነው የሚሆነው? ይሄው ከ3 አመት በፊት 5 ሲባዛ 17 85 years total age of family members 85 years ነው ማለት ነው። current age of 5 family members ስለዚህ age of 5 original members has aged 3 years current ማለት ያኔ ከ3 አመት በፊት 85 years ናቸው ቶታላቸው ቶታል member of family age 85 year ከሆነ አሁን ደግሞ current age ማለት ከ3 አመት በኋላ each of the 5 original members has aged 3 years so the total increase in their age is ቀደም 85 ነበሩ አሁን ደግሞ ከ3 አመት በኋላ 5 ሲባዛ 3 ስንት ይመጣል? 15 ኤጅ ይጨምራሉ ማለት። ስለዚህ 15 ኤጅ ከሚጨምሩ ከሆነ አሁን ስንት ነው የሚሆነው? 85 ሲደመር 15 ስንት ነው የሚሆነው? 100 እና አሁን የተጠየቀ ያለው current total ነው የተጠየቀው። ቆይ መጣላችኋል። current age of child the child was born 3 years ago so the child is now ስንት አመቱ ነው? 3 አመቱ ነው። ስለዚህ የቻይልዱ 3 አመቱ ነው። ስለዚህ ይሄው የቻይልዱ 3 አመቱ ነው 3 years ነው እና ቶታል current age of all family members አንደኛ 3 years ago ከ3 አመት በፊት 85 ነበሩ አሁን ደግሞ current age of family members ጉንፋን ይዞኝ ነው ሶሪ 15 ነው ከዛ ፕላስ current age 3 ስለዚህ 103 years ሆናል ማለት ነው እና እዚህ ስንመጣ ምንድነው የምናደርገው እና ቺን እንደዛ አድርገን ስንሰራ ስለዚህ 3 years ago there was 5 members in the family and their average at the time was 17 years at the same time each new child was born ስለዚህ ከ5 አመት በፊት 85 ነበሩ ሲደመር ከ3 አመት በፊት ከ3 አመት በኋላ ደግሞ current age አሁን ደግሞ 15 አመት ጨመሩ ቶታል ማለት ነው። ከዛ የልጅየው ሲደመር አንድ ላይ 103 አመት years ይመጣል ማለት ነው። 103 አመት years ይመጣል ማለት ነው። ስለዚህ the correct answer B is the correct answer. question number 3 ላይ ስንመጣ evaluate the following integral ስለዚህ evaluate the following integral እቺ ጥያቄ ልትደገም ስለምትችል በጣም ትኩረት ሰጣችሁ እዩ እና ይሄ question evaluate the following integral ስለዚህ integral 0 up to 10 absolute value x minus 5 dx ስለዚህ ኢንቴግራል አድርጉ ነው የተባለው እና absolute value ነው ትንሽ እቺ ትከብዳለች እና አብረን እንሰራለን ማለት ነው። እዚህ ክፍት ቦታ ያደረግነው ለሱ ነው ነቀጣ ወደ ስራችን እናልፋለን ማለት ነው። ስለዚህ የተጠየቅነው እንደ ነው ኢንተግራል 0 up to 10 x minus 5 dx ነው የተጠየቅነው እና absolute value defined as የሚሆነው መች ነው? ስለዚህ which defined የሚሆነው absolute valueችን ይሄ absolute value x minus 5 is equals to defined የሚሆነው መች ነው ካላችሁ ይሄው x minus 5 የሚሆነው if x greater than
or equal to 5 በሚሆንበት ጊዜ ነው 5 በሚሆንበት ጊዜ ነው x ቆይ በሰፊው ላሳያችሁ እዚህ ዲፋይንድ የሚሆነው absolute value x minus 5 become x minus 5 if x greater than or equal to 5 በሚሆንበት ጊዜ defined ይሆናል x is equals to 5 የሚሆነው ደግሞ if match ነው x less than 5 በሚሆንበት ጊዜ ነው ማለት ነው እኔ እችን ይዘን አሁን ምን ሰራው ማለት ነው እችን ይዘን ነው ኢንተግራላን ምን ሰራት ማለት ስለዚህ the absolute value of change at match ነው የሚቀየረው x is equals to 5 ላይ ነው absolute valueችን የሚቀየረው so we split the integral at this point on this point and evaluate the two parts of separately ስለዚህ step 1 ምናደርገው ነገር ምንድነው step 1 separate integralun separate እናደርጋለን ስለዚህ ኢንቴግራሉን ሴፓሬት ስናደርግ ምንድነው የምናደርገው 0 up to 10 x minus 5 dx ያችን ሴፓሬት እናደርጋለን ማለት ነው እና ሴፓሬት ስናደርግ ምንድነው የምናደርገው 0 up to 5 x minus 5 dx plus 0 up to 5 0 up to 5 ሳይሆን 5 up to 10 ቆይ አንዴ ሴፓሬት ስናደርግ ምንድነው የምናደርገው 0 up to 5 x minus 5 dx plus 5 up to 10 x minus 5 dx አድርገን ኢንተግራሉን እንሰራለን ማለት ነው ከዛን ምንድነው የምናደርገው 0 up to x 5 equals to this time they can be used to x minus 5 absolute value 5 minus x the second one ላይ ደግሞ ምንድነው የምናደርገው x greater than or equal to 5 በሚሆን ጊዜ absolute value x minus 5 ምን አድርገን የምንጠቀመው ኢኩዌሽኑን ምን አድርገን የምንጠቀመው x minus 5 አድርገን ነው ስለዚህ በዚህ ፎርሙላ ነው በዚህ ይሄንን ይዘን ነው የምንሄደው ማለት ነው ቀጣይ እና ሁለተኛ ምንድነው የምናደርገው so the integral becomes ምንድነው የምናደርገው solve the first integral አሁን step 2 solve first integral እናደርጋለን እና ይሄን ሶልቭ ስናደርግ ምንድነው የምናደርገው 0 up to 5 x minus 5 dx እና ይሄን ኢንተግራሉን ሶልቭ ስናደርገው ኢንቴግሬት ስናደርገው ምንድነው የሚሆነው የምናደርገው የመጀመሪያውን ከ0 እስከ 5 0 up to 5 x minus 5 ሳይሆን የምናስገባው ቅድም ያሳያችኋለሁ ቅድም ወደ ኋላ ሄዱና እዩ በዚህ ጊዜ ምንድነው የሚሆነው 5 minus x1 ነው dx የምናደርገው እና ይሄንን 5 minus 5 0 up to 5 minus x dx integral ስናደርግ የሚመጣልን 5x minus x square over 2 0 up to 5 ይመጣል እና ይሄ መጨረሻ ላይ ሲመጣልን ስንሰራው evaluate the limits እና መጀመሪያ የሚገባው ከ5 ነው ስለዚህ 5ን ስናስገባ 5ን ስናስገባለት 5ን
ምንድነው ይመጣልን 5x minus s square over 2 0 up to 5 እዚህ 5 አስገባ 5 ሲባዛ 5 ሲቀነስ 25 ሲካፈል ለ2 ከዛ በኋላ የ0 በቃ 0 የሚመጣው ሲቀነስ ማለት ነው ይሄኛው 25 ሲቀነስ 12.5 ይመጣል ይሄኛው 12.5 the first integral is become 12.5 ይሄንን የመጀመሪያ ኢንተግራል ሴፓሬት ያደረግነውን 12.5 አመጣን ማለት ነው ሁለተኛው ኢንተግራል እንስራ ሁለተኛው ኢንተግራል ስንሰራ ሁለተኛው ኢንተግራል ስቴፕ 3 solve second integral እንስራ second integral እና second integral ስንሰራ 5 up to 10 የቀድሞ 5 minus x ነው ይሄ ደግሞ x minus 5 dx ነው እንዳትሳሳቱ ይሄው x minus 5 dx ነው እና ይሄን ኢንተግራል ስናደርገው ምንድነው የሚመጣው x square over 2 minus 5 x ይመጣል እቺን ይዘን እንሰራታለን ማለት ነው እቺን ይዘን ስንሰራ ስንት ይመጣል ስለዚህ x square over 2 minus 5x over 5 over up to 10 ማለት ነውና ይሄን ስናስገባው ይሄኛው 50 ይመጣል ማን ነው ከ10 እንጀምራለን ስለዚህ 10 ስናስገባ ስንት ነው ይመጣልን ይሄኛው እሺ 10 እናስገባ 50 ሲቀነስ 50 ከዛ ማይነስ ስንት ይመጣል ይሄኛው 12.5 ይመጣል 5 እናስገባ ይሄኛው ሲቀነስ 25 ይመጣል 25 ይመጣል ከዛ በኋላ ይሄኛው 0 ይሄ ሲቀነስ ይሄኛው ስንት ይመጣል ማይነስ 12.5 ይመጣል ኔጌቲቭ በኔጌቲቭ ሲጠፋ 12.5 መጣ ሶሪ ጉንፋን ነው አስቸጋሪ እና ከዛ በኋላ ስቴፕ 4 add the results እናረግ እዚህ የመጀመሪያ 12.5 ነው ይመጣልን ሲደመር ሁለተኛው 12.5 ነው ይመጣልን ቶታሊ 50 ማን ነው 25 ነው ይመጣልን ስለዚህ ቶታል ይመጣልን 25 ነው ማለት ነው ስለዚህ the correct answer ቼክ ስናደርግ የዚህ ኢንተግራል ስንት ነው የዚህ ኢንተግራል d 25 ይመጣል ማለት ነው እሺ question number 4 ላይ ስንመጣ find the area of region bounded by graph of f of x cube minus 2x square plus x and the x axis between x minus 1 and x is equals to 2 x minus 1 and x is equals to ስለዚህ ኤሪያ ነው የምንፈልገው ኤሪያ ስንፈልግ ሁለት ኤሪያ ነው የተሰጠን x minus 1 እና x 2 ጋር እንፈልገው የተባለው እና ሁለት ኤሪያ ፈልገን እና ኤሪያውን እንደምርና ምናገኘው አለው አብረን እናያለን ማለት ነው እና ታወደ question need እሺ እንስራ የተሰጠን ቫልዩ f of x አችን f of x የተሰጠን x cube minus 2x square plus x then ይሄን ፋክተራይዝ እናደርገው x square minus 2x plus 1 ይመጣል ይሄኛው ደግሞ እሱንም ፋክተራይዝ እናደርገው x minus 2 ይመጣል ማለት ነው እንደዚህ አይነት ነገር ይመጣልናል ስለዚህ let the area of the part of the region under the x axis be a1 ስለዚህ a1 a2 a3 የሚባል ኤሪያ አለ እና under region የሚሆነው
ኤክስ አክሲሱ A1 ላይ ነው ስለዚህ አሁን የምንጀምረው A3 ነው ስለዚህ እንዴት ነው የሚሆነው መሰላችሁ እሺ ግራፉን ላሳያችሁ እና ግራፍ እንደዚህ ያለ እና እንዲህ ግራፍ አለ በዚህ ግራፍ ላይ ከ-1 እስከ ስንት ነው የተባለው እስከ 2 ነው የተባለው ስለዚህ ኤሪያችን እንደዚህ ምናምን እንደዚህ ከዚህ እንደዚህ ሆኖ እየመጣ እንደዚህ ሆኖ 0 ጋር መጥቶ ከዛ በኋላ እስከ 2 ይሄዳል ስለዚህ አሁን የምፈልገው ይሄንን ፓርትና ይሄንን ፓርት ነው ስለዚህ ይሄ ኤሪያ 3 ነው ይሄ እዚህ ጋር የሆነ ፓርት አለ ኤሪያ 1 እና እቺ ፓርት አለች ኤሪያ 2 እኛም የምፈልገው ኤሪያ 2 እና ኤሪያ 3 ነው የምፈልገው because ኤሪያ 1 ማን ፈልገበት ምክንያት let the area 1 the part of region under x axis የሆነበት ነው ስለዚህ እታ ወደ መፈለጋችን እንሂድ እና ፎርሙላውን ቀደም የተሰጠን አለ ምን f of x axis is equals to x cube minus 2x plus x ይሄንን ይዘን ኤሪያ 1 ኤሪያ 3 እንፈልጋለን ኤሪያ 3 ከየት ነው የሚሄደው ከ-1 2 እስከ 0 ይሄዳል ማለት ነው እና እቺን a3 is equals to integral of ማይነስ አለ ከፊት ለፊት ማይነስ አለ እና -1 up to 0 እናደርጋለን ከዛ በኋላ x cube minus 2x square plus x ከዛ d ማን ነው ከዛ dx ፈልጉን የተባለው ማለት ነው እና ይሄንን ስንፈልገው ምንድነው ይመጣልን ማይነስ ከውጪ x 4 over 4 minus 2x cube minus 3 plus x square over 2 ኢንተግራል ስናደርገው ከ-1 እስኪት ነው ከዚህ 0 ይሄዳል ስለዚህ የመጀመሪያ 0 ይመጣልናል ከዛ ማይነስ እናደርጋለን ከዛ በኋላ ምንድነው ይመጣልን ይሄ ሲደመር ምናምን ምን ይመጣልናል ይሄ 1.4 ሲደመር 2.3 ነገር 1/2 ከዛ በኋላ the last one area 3 17/12 ነው ይመጣልን ማለት ነው 17/12 መጣልን ከዛ በኋላ ኤሪያ 2 ስንፈልግ ከዚህ ከ0 እስከ 2 ነው የሚሄደው ከ0 እስከ 2 ነው የሚሄደው እና ይሄኛው x cube minus 2x square plus x dx እናረግ ምንድነው የሚሰጠን ይሄኛው የሚሰጠን ስንት ነው 2/3 ነው ስለዚህ area is bounded A1 plus A2 ስለዚህ A1 plus A2 ነው Aችን ስንት ይመጣል የመጀመሪያው 17/2 ሲደመር 2 ይሆናል እና ይሄ ሲደመር ስንት ነው የሚሆነው ሲደመር ስንት ነው የሚመጣው ኤሪያ 1 ከፈለጋችሁ ኤሪያ 3 ይበሉ ከዛ ኤሪያ 2 እና ኤሪያ ስራችን ስንት ነው የሚመጣው 17/2 ሲደመር ይሄ 2/3 ነው የመጣው እና ይሄ ደግሞ 25/15 ነገር ይመጣል ማለት ነው ስለዚህ the correct answer is A ማለት ነው A is the correct answer A is the correct answer okay question number 25 okay this one question number 5 then in the company ቁጥር 5 ማለት ነው in a company there are 5200 employees the ratio of female to male employees is given AB ማለት ነው 6
over 5 ነው የተሰጠው and the ratio of male to female employees B to A 10 over 30 ነው የተሰጠው the ratio of female to total employees in the group A is 2:5 ነው የተሰጠው and the ratio of male to total employees in group B is 4:6 also the ratio of male to female employees in group C is 7:3 how many female employees are there in the company in percentage ስለዚህ in percentage ነው የተጠየቀው እና ይሄንን እንዴት አድርገን እንመለሳለን እና ይሄ ኢላስትሬሽን ስላስቀመጠን እሱን ብቻ አሳያችኋለሁ ማለት ነው አሳያችኋለሁ ከታች ማለት ነው እና እዚህ ጋር እንደምትመለከቱት ቶታል ኤምፕሎይስ 5200 ኤምፕሎይስ አለ ፊሜል ቱ ሜል ሬሾ ከቶታል ኤምፕሎይሱ ፊሜል ቱ ሜል ሬሾ 6/5ኛ ስለዚህ ሴቶች ይበልጣሉ ነገር መሰለኝ ሜል ቱ ፊሜል ሬሾ 10 ሬሾ 13 ነው ፊሜል ቱ ቶታል ኤምፕሎይስ ኢን ግሩፕ ከቶታል ኤምፕሎይስ 2.5 ናቸው ሜል ቱ ቶታል ኤምፕሎይስ ኢን ግሩፕ ስንት ናቸው እነዚህ ቆይ 4.6 ናቸው ሜል ቱ ፊሜል ሬሾ ግሩፕ 7/3 ናቸው ሜል ቱ ፊሜል ሬሾ ኢን ግሩፕ እና ኢን ግሩፕ ነው ይሄ ከቶታል ውስጥ እና ይሄ ደግሞ ይሄ ነው እና ስቴፕ 1 ምንድነው ስቴፕ 1 let the number female employees in the company be F and the number of male employees be M designate ስናረግ ፊሜልን በኤፍ ሜልን በኤም ነው ከዚህ በኋላ ልባርኩ ለምን ካላችሁ በቃ እንደዛ ነው የምንጠቀም ስለዚህ ፊሜል ፕላስ ኤም 5200 ኤምፕሎይስ ናቸው ስለዚህ ፊሜል ፕላስ ሜል ነው ሌላ ጾታ የለም ሴትና ወንድ ብቻ ነው እና እዚህ ጋር 5200 ከመጣ ስቴፕ 2 ላይ ስንመጣ use the ratio female to male AB is 6.5 use the ratio of female to male ratio AB እንጠቀምና from the ratio of AB 6/5 we can write ይሄው female over m is equal to 6/5 አለ which give us female 6/5 ይሄው female 6/5 ሜል ማለት እንችላለን step 3 substitute female 6/5 ሜል into female plus male ውስጥ ከተን ፎርሙላው ማግኘት ይችላል ማለት ስለዚህ ይሄስ እንደምትመለከቱት ማለት ነው ይሄው ሳብስቲቱት እናደርጋለን እቺኛውን አምጥተን ማለት ነው እቺን አምጥተን ሳብስቲቱት እናደርግ female plus male ስንት ነው የሚሆን 5200 ነው እዚህ ጋር እና የፊሜል ቦታ ላይ 6/5 ሜል ፕላስ ሜል 5200 አመጣን 6/5 ሜል ፕላስ 5 ሚል 5200 ከዛ በኋላ 11.5 ሚል መጣ 11 ሚል 11 ኤም is equals to 26000 እንደመጣ መጨረሻ ላይ ሜላችን ስንት አገኘ 22363.4 ነው ስለዚህ እንደዚህ አድርጎ የሰው ቁጥር ስለማይቀመጥ ነምበሩን ወደ 2364 ሜሎች አሉ ማለት ነው እንደ ጂቢ ወይንም ያው ሴቶች ይበልጣሉ ማለት ነው ስለዚህ ከዛ በኋላስ ስቴፕ 4 ካልኩሌት እናደርግ ስቴፕ 4 ካልኩሌት the number of females አሁን የፊሜልን ካልኩሌት ማድረግ አይከብደንም ካልኩሌት the number of females ስለዚህ ፊሜል ስንት ናት 6/5 ሜል ናት ሜሉ ተገኝቷል እና የፊሜል ቦታ ላይ አስገብቶ ማባዝ ስለዚህ 6/5 ላይ እቺን ብቻ ማስገባት ቀጣይ 2837 መሆን ያለበት because በእንደዚህ አይነት ፎርም የሰው ቁጥር አይቀመጥም እና 2837 ፊሜልስ አለ ማለት ነው calculate the percentage of female employees አሁን percentage መፈለግ አይከብደንም because percentage of female employees ይሄው እንደምታዩት ይሄው female over female plus male times 1000 then ታርጉት የፊሜል ቁጥር 2837 ኦቨር ቶታል 5200 ነው ከዛ በ100 ታባዛለ ስንት ፐርሰንት መጣ 54.5% የፊሜል ቁጥር አለ ማለት ነው ስለዚህ the correct answer is B 54.5 የፊሜል ቁጥር አለ in percentage የፊሜል ቁጥር ይሄን ይመስላል ማለት ነው ይሄን ይመስላል ማለት ነው question number 6 ላይ ስንልፍ ምን ተጠይቀው
which one is a true statement on the set of real number on the set of real number on the set of real number ነው የተጠየቀው እና እዚህ ጋር እንደምትመለከቱት ትንሽ ጉንፋን እያስቸገረኝ ስለሆነ ነው በጣም ዋጋ ከፍለን እየሰራ ነው በእውነት እና which of the following is a true statement on the set of real number ስለዚህ ከኳንቲፋየር የመጣ ጥያቄ ነው እና real number ሆኖ ትክክል የሆነ የትኛው ነው የተባለው እና እስቲ እንመልከት question number 6 which of the following is a true statement of the set of real number question number 8 for every real number x there exists a real number y እንደዛ ይላል for when there exists x for every real number y x minus y plus 3 ይላል there exists x squared plus 1 is equal to 0 for all real number x for all real number y x greater than y ይሄ ምንድነው end ወይንም ይሄ ምንድነው የሚሉት end ነው የሚገልጸው end is equal to y different from x ይላል ይሄኛው ማለት ስለዚህ እና የትኛው ነው correct answer እዚህ ጋር እንደምትመለከቱት ማለት ነው እሺ የመጀመሪያ ምርጫችን ምንድነው የሚለው ለሁሉም ምን እስቲ ቼክ እናርግ ለሁሉም x የሆነ y አለ ይላል እና ለሁሉም ምን ለሁሉም x የሆነ y there exists የሆነ y አለ yአችን ደግሞ ምንድነው y is equals to x plus 5 እያለ ነው ስለዚህ ለሁሉም x የሆነ y አለ እዚህ ጋር y ነው የሆነ y አለ for real number ያለ ስለዚህ ለምሳሌ እንውሰድ ዝም ብለን እንውሰድ የሆነ x እንውሰድና 10 እንውሰድ 10x ወስደን ወርከን x 10 እንውሰድና ከዛ በኋላ y is equals to x plus 5 ነው ስለዚህ x የሆነ x አለ በቃ there exist የማይቀየር የሆነ x 10 መጣ ከዛ በኋላ 10 አለ እና ከዛ በኋላ የፈለጋችሁትን ምን ወሰዱ ለሁሉም x የፈለጋችሁትን y ወሰዱ ይያለን ያለውና y ይወሰዱ ይያለን ያለውና ከዛ በኋላ y ስንወስድ እዚህ 10 ሲመጣ + 5 ይመጣል እዚህ ደግሞ ስንት ነው የሚሆነው 15 y ይመጣል ማለት ስለዚህ የፈለግነውን መውሰድ እንችላለን ይሄ true statement ነው ስለዚህ ይሄ true statement ነው ስለዚህ ምንድነው ይሄኛው ለሁሉም x የሆነ y አለ ያልን ስለዚህ የሆነ y አለ ለየትኛው የፈለጋችሁትን x ወሰዱ እዚህ ጋር 40 ወሰዱ 50 ወሰዱ 60 ወሰዱ 60 ሲደመር 5 65 ነው የሚሆነው ስለዚህ yአችንም ስንት ነው የምንወስደው ምንድነው የሚወሰደው yአችን የሆነ y አለ 65 የሚባል አለ ማለት ነው በቃ ከዛ በኋላ ለፈለጋችሁት አይነት በቃ ለሆነ x ለሆነ y ለሆነ አለ ማለት ነው because real number ስለሆነ ስለዚህ ይሄ correct answer ነው is a true correct answer ነው ይሄ ደግሞ there exist b ላይ there exist x for all real number y ይላል ይሄ ደግሞ false ነው አይሆንም ይሄ ደግሞ there exist x squared plus 1 a has no solution ነው this statement is not true b this statement is not true c this statement is false has no real solution d also this statement is not true this one also false solution ስለዚህ ይሄ ማይሆን ነው ማለት ነውና እናንተ ሞር ጥያቄውን አይታችሁ ወስዳችሁ ቶሎ እየሰራችሁ ራሳችሁን አቆልብቱ ልልበዳለም እና እዚህ ጋር ያለችውን ጥያቄ ነስራ given that እቺ ከደሪቬሽን የመጣች ጥያቄ ናት እና የተጠየቀው ምንድነው given that d over dx h of x is equal to radical 2 h of x ተሰጥቶናል ምን አንድ ይሆናል አሉ አሁንም h of x ተሰጥቶናል radical 2 plus radical 4 plus f of x እና find derivative of እቺን የተፈለገችው እና እቺን ስለምንፈልግ
አሁን ዋና የተፈለገችው እቺ ናት እና እዚህ ግብኖች ተሰጥቶናል እና እዚህ ግብኖች ተሰጥተውናል ምንድነው የተሰጠን መጀመሪያ ምን ሰራው ስቴፕ 1 ላይ ሶሉሽኑን ምን ሰራው እንዴት ነው ካላችሁ ይሄንን ብቻ ነው ሰለሰለ ስለዚህ d over d of x h of x ነው የተባለው ስለዚህ h of x ከተባለ እዚህ h of x 1 አለ 1 ሲደመር እነዚህን እንደምራለን አንተ ራዲካል 2 plus radical 4 plus f of derivative x ስለዚህ ለት ኮንስታንት ተርሞች ሁሉ ጊዜ ዴሪቬቲቭ ሲሆኑ ቢካም ምን እንደሚመጡ እናውቃለን ቢካም ምን ይመጣሉ 0 ይመጣሉ ማለት ነው ከዚህ ተነስተን ምን እናደርጋለን ማለት ነው እነዚህ ሁሉ ያውኖቹ ሁሉ 0 ይመጣሉ ስለዚህ ኮንስታንት ማን ነው ዌሪያብል አለ f of derivative x አለችን ማለት ነው እቺን ዴሪቬቲቭ ስናረጋት d of over d of x h of x አችን ከማጋር እኩል ነው ከዚህ ዴሪቬቲቭ of f of x ጋር እኩል ይሆናል ማለት ነው እና d of over d of x h of x ምንድነው ከማጋር እኩል እንደሆነ እናውቃለን ከራዲካል 2 ጋር ስለዚህ እዚህ ጋር ራዲካል 2 ማለት እንችላለን ስለዚህ f of derivative x መጣለን ማለት ነው f of derivative x ከዚህ ጋር ምንድነው እኩል ነው ስለዚህ ራዲካል 2 f of derivative x equals to radical 2 ይመጣልናል ማለት ነው so the correct answer f derivative x በቀላሉ እንደገኘ radical 2 መጣ ማለት ነው ስለዚህ the correct answer b radical 2 ነው እዚህ አምና የመጣው 2016 RCCOC ኤግዛም ላይ የመጣ ጥያቄ እነዚህን ይመስላሉ እናንተ ደግሞ ያው ይሄ ደግሞ ለእናንተ መነሻ ፖይንት ይሆናል ሊደገምላችሁ ይችላል አሪፍ ሊደገምላችሁ ጥሩ ነው ነገር ግን ለዛሬ ያለን ክላስ ይሄንን ይመስላል እና ቀጣይ በቲቶሪያሎች መጣለን እና በጣም እንድታጠኑ በጣም እንድትዘጋጁ እንላለን የቀራችሁ ቀን 2 ቀን ብቻ ስለሆነ ይሄን ቪዲዮ ስንሰራ ያው ሰኞ ዕለትን ይሰራነው ይሄ ቪዲዮ እና ኤዲት ያደረግን ስለምንቆይ ነው ትንሽ ዘግይት ብለን ስለምንለቀው አርብ ዕለት ኤግዛማችሁ ስለሆነ ቶሎ አንብቡ ቶሎ ከዚህ ጥያቄ ጋር የሚያያዘው በተለይ ፕሮባቢሊቲ በጣም ዲቴል አንብቡ እንላችኋለን ፍሬሽማን ኤግዛም ቶች መልካም ኤግዛም ይሁንላችሁ መልካም የትምህርት ዘመን ይሁንላችሁ ሁሉ ጊዜ ከናንተ ጋር አንድ እርምጃ ወደፊት እንሄዳለን ፍሬሽማን ኤግዛም ቶች ነን በተቻለና ቀን የተቻለን ለእናንተ አድርገናል እናንተም ደግሞ ከጎናችን እንድትቆሙ ሳብስክራይብ ላይክ ሼር ያደርጋችሁ ቪዲዮአችንን ደግሞ እያያችሁ እንድታበረታቱን እንላለን ፍሬሽማን ኤግዛም ቶች ነን መልካም ቀን መልካም ኤግዛም ይሁንላችሁ እንወዳችኋለን ቻው